በርካታ የፓርላማ አባላት ህገወጥ በሆነ መልኩ ትርፍ የመንግስት ቤቶችን ይዘው እንደሚገኙ ታወቀ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ አካሂዶ ነበር። የምክር ቤቱ አባላት የተለያየ ረቂቅ አዋጆችንና የብድር ስምምነቶችን ማጽደቃቸውን የመንግስት ሚዲያዎች ዘግበዋል። ከዘገባዎቹ ውስጥ ያልተካተተና ለህዝብ እንዳይደርስ በዝግ የተደረገ አንድ ሌላ ስብሰባም ነበር። እርሱም በምክር ቤት አባላቱ የመንግስት ቤት በህገወጥነት መያዙ ጉዳይ ነበር። ሚዲያችን ስማቸውን ከማንጠቅሳቸው የምክር ቤት አባላትና ሌሎች የመረጃ ምንጮቻችን እንዳረጋገጠው አንዳንድ የፓርላማ አባላት ከህግ አግባብ ውጪ የመንግስት ቤት ይዘው ይገኛሉ። በምክር ቤቱ የአመራር ደንብ መሰረት አዲስ አበባ ከተማ ውስጥ በስማቸው ቤት ከሌላቸው ቤት እንደሚሰጣቸው ይደነግጋል። ይሁንና አንዳንድ የምክር ቤት አባላት የራሳቸውን ቤት ሰርተው ከወጡ በኋላ ሌላ ዘመድ ወይም ጓደኛ እያመጡ በማስገባት የነበሩበትን የመንግስት ቤት እንደማይለቁ ታውቋል። ህግ አውጪ የሆነው ምክር ቤት ህግን በዚህ መልኩ ከጣሱ እንዴት መንግስትን ሊቆጣጠሩ ይችላሉ? ከዚህ በተጨማሪ የራሳቸው ቤት እየኖሩ የመንግስትን ቤት የሚያከራዩ በጣም በርካታ የምክር ቤት አባላትም እንዳሉ ምንጮቻችን ጠቁመዋል። ለምሳሌ የማዕድንና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የምክር ቤቱ አባል ቪላ ቤት ሰርተው ከገቡ በኋላ ራሳቸው እንደማይኖሩበት አስመስለው ዘመድ ከክፍለ ሀገር አስመጥተው አስገብተዋል። ይህ ህግን በቀጥታ የሚጻረር ነው ያሉት የፓርላማ ምንጫችን ህግ አውጪ የሆኑ የምክር ቤት አባላት ህግን በዚህ መልኩ ከጣሱ እንዴት መንግስትን ሊቆጣጠሩ ይችላሉ ብለው ጠይቀዋል። ሌላ ምንጫችን ደግሞ ጉዳዩ ይህ ብቻ አለመሆኑን በመጥቀስ የቀድሞ የምክር ቤት አባላትም መንግስት የሰጣቸውን ቤት ሳይለቁ እንዳሉ አንስተዋል። ይህ የተዳፈነ ጉዳይ ነው። መንግስትም አፈ ጉባኤውም አያውቁትም ነበር። ዛሬ ግን ጋዜጠኞች እንዲወጡ ከተደረገ በኋላ በዝግ ስብሰባ ውይይት ተደርጎበታል ብለዋል። በዝግ የተደረገውን ስብሰባ ተከትሎ የፓርላማው ጽህፈት ቤት ኃላፊ ቤት ያላቸውን የምክር ቤት አባላት ኦዲት አድርገው ለቀጣይ ሳምንት እንዲያቀርቡ አቶ መለሰ መና የሚባሉ የተቋሙ የሪፎርም ሰብሳቢ አቅጣጫ ማስቀመጣቸው ታውቋል። መሰረት ሚዲያ የደረሰው ተጨማሪ መረጃ እንደሚጠቁመው ከፓርላማ አባላት በተጨማሪ 13 የሚሆኑ የፓርላማ ጽህፈት ቤት የሥራ ኃላፊዎች የመንግስትና የራሳቸው ቤት እንዳላቸው በምርመራ ተረጋግጧል። ጽህፈት ቤቱ ኮሚቴ ካዋቀረና ምርመራ ካደረገ በኋላ ነው 13ቱ ሰዎች የተገኘባቸው። የራሳቸውን ኮንዶሚኒየም አከራይተው በመንግስት ቤት እንደሚኖሩ ኮሚቴው ከዚህ በፊት ተናግሮ ነበር በማለት ያብራሩት ምንጫችን ይህም ከህግ አግባብ ውጪ መሆኑን ጠቅሰዋል።